በዩቲዩብ ስኬታማ ወይም ብዙ ቪው ብዙ ሰብስክራይበር ቻናላችሁ እንዲያገኝ ከሚያደርጉ መሃል አንዱ ቪዲዮ ዩቲዩብ ላይ በትክክል አጫጫን ነው እና ብዙዎች ይህን ነገር የሚሳሳቱበት ሁኔታ አለ። ይህ ቪዲዮ ለጀማሪዎችም ጭምር ስለሆነ እስከ መጨረሻ በማየት በቀላሉ መጠቀም ትችላላችሁ። ሰላም እንዴት ናችሁ? ጸግሽ ነኝ። በያላችሁበት ሰላማችሁ ይብዛ። ከሁለት ወራት በፊት ነበርና ዩቲዩብ ላይ ቪዲዮ አፕሎድ ያደረግኩት አይ ቲንክ የዩቲዩብ አከፋፈት ነበርና እሱ ለሁለት ወራት ያክል ትንሽ ጠፍቻለሁ፣ በተወሰነ በራሴ የግል ጉዳይ ማለት ነው። ካሁን በኋላ ደግሞ አልጠፋም። እስከ በቀን ቢያንስ በሳምንት 3 ቪዲዮ እየለቀኩ ከእናንተ ጋር አብሬ ቆያለሁ። የጀመርነው የዩቲዩብ ማስተር ክላስ ወይም ዩቲዩብ ላይ እንዴት ገንዘብ እንደምንሰራ የሚያስተምር ቪዲዮ ነበር። የመጀመሪያ ቪዲዮ ዩቲዩብ እንዴት እንደምንከፍት ነበር። እዛ ላይ ደግሞ ጥያቄ ጠይቂያችሁ ነበር። ዛሬ ደግሞ የምንሸለም ይሆናል። ዛሬም ደግሞ ጥያቄ ጠይቂያችኋለሁ። ኮሜንት ላይ ከመለሳችሁ እናንተ ደግሞ ትሸለማላችሁ። ስለዚህ ከዛ በፊት ቪዲዮን ላይክና ሰብስክራይብ ማድረጋችሁን አትርሱ። ወደ ጥያቄውም ወደ ተሸላሚው እንሂድ። በመጀመሪያ የቪዲዮን ሊንክ ኮፒ አድርገን ወደ ፒክ ዊነር ሚል ዌብሳይት አለ፣ ወደ እሱ ሄደን አሸናፊውን እንለያለን። እዚህ ጋር ሊንኩን ፔስት ካደረግን በኋላ እዚህ ጋር ኮንቲኒው ብለን ማን እንደሆነ አሸናፊው እናያለን። እሺ 49 ኮሜንት አለ። ጥያቄው ምን እንደሆነ ልንገራችሁ። በአሁኑ ሰዓት በኢትዮጵያ ከፍተኛ ሰብስክራይበር ያለው ዩቲዩበር ማን ነው እና ዩቲዩብ ቻናል የማን ነው የሚል ነው እና እዚህ ጋር 49 ሰው ኮሜንት አርጓል። ከዛ ፒክ ዊኒንግ የሚለውን ወይም ፒክ ዊነር የሚለውን ነክተን ማን አሸናፊ እንደሆነ አሳያችኋለሁ። እሺ ይህ ልክ አይደለም። ጥያቄ ነበር የጠየቀችኝ። እሙ ሼሩ የሚል ጥያቄ ነበር የጠየቀችኝ። እስቲ ሌላ እንፈልጋለን። ሁለተኛ እድል ይሄው ነጻነት ደሜ 8022 ሆፕ ሚውዚክ ኢትዮጵያ በትክክል ተመልሷል። እዚህ ጋር እንደምታዩት ነፂ ወይም ኢንስታግራም ላይ በዚህ ዩዘርኔም አናግረኝ ሽልማትሽን መቀበል ትችላለሽ። የዛሬው ጥያቄ ደግሞ ምንድነው? ኮሜንት ላይ ጥያቄውን መመለስ እንዳረሱ። የዛሬው ጥያቄ በ9ና በ11 መካከል ላይ እዚህ ጋር ጽፍላችኋለሁ። በ9ና በ11 መካከል ነኝ ግን 10 አይደለሁም እኔ ማን ነኝ ይላል። መልሱን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንደዚህ ራንደም አውጥቼላችሁ ሸልማለሁ። ወደ ዛሬ ቪዲዮአችን እንሄዳለን። የዛሬ ቪዲዮአችን እንዴት ቪዲዮ ዩቲዩብ ላይ እንደምንጭን ነው ማሳያችሁ በትክክል መንገድ። ብዙ ሰው ሲሳሳት አውቃለሁ። ቢያንስ ሰብስክራይበር ከ10,000 ከ20,000 ሰብስክራይበር በላይ ያለ ሰው ሲሳሳት አውቃለሁ እና በትክክል ዩቲዩብ ላይ ቪዲዮ እንዴት እንደምንጭኑ አሳያችኋለሁ። ከዚህ በመቀጠል ባሉ ቪዲዮዎች ደግሞ የዩቲዩብ በቃ ለምሳሌ አከፋፈቱን በባለፈው ቪዲዮ ሰርቻለሁ ወይም አሳይቻችኋለሁ። እስከ ብር ባንክ ድረስ የምንቀበልበት ፒን ፓስወርድ፣ እንዴት የባንክ አካውንት እንደምንሞላ ሙሉ ዩቲዩብ ሞኔታይዝ እንደምናደርግ እንዴት ቪዲዮችን ቶሎ እንዲወጣ ምናምን ቪዲዮ በጣም በቃ የዩቲዩብ ማስተር ክላስ ምን መጠቀም እንደምችሉ ሙሉን እሰራላችኋለሁ። እናንተ የነዚህን ቪዲዮዎች ማግኘት የምፈልጉ ከሆነ ሰብስክራይብ ማድረግና የደውል ምልክቱን ነክታችሁ ኦል ምትላል ማድረግ ነው። ለመሸለም ኮሜንት ላይ መልሳችሁን ማስቀመጣችሁን አትርሱ። ሀሳብ አስተያየት፣ ጥያቄም ካለ ኮሜንት ማድረግ እንዳረሱ። ወደ ዛሬ ቪዲዮችን እንሄዳለን። መልካም ቆይታ። ዩቲዩብ ላይ ቪዲዮ መጫን በጣም ቀላል ነው። ነገር ግን አብዛኛው ሰዎች ሲሳሳቱ ያለውና ዛሬ በትክክል መንገድ ዩቲዩብ ላይ እንዴት ቪዲዮ እንደምጭኑ አሳያችኋለሁ። ቪዲዮን እስከ መጨረሻ እዩት። ይገርማችኋል። ይህን ቪዲዮ ለሁለተኛ ጊዜ ነው የሰራሁት። መጀመሪያ ሰርቼ ነበርና ትንሽ ፈጠንጠን ስላልኩ ድጋሚ በቃ ረጋ ብዬ ለጀማሪዎች ምናምን ስለሆነ ነው የሰራሁትና ከዚያ በፊት መጀመሪያ ወደዚህ የኛውን ቻናል ሰብስክራይብ አድርጋችሁ ቪዲዮን ደግሞ ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል የዩቲዩብ ማስተር ክላስ ስለሆነ ብር እስከምትቀበሉ ድረስ ያለው ነው ምሰራላችሁ። ስለዚህ ዛሬ ወደ እንዴት ቪዲዮ አፕሎድ እንደምናደርግ ነው ማሳያችሁት። ወደ ማለት የዩቲዩባችሁን የከፈታችሁበት ጂሜል ወደ ጉግል ክሮም ኬዳችሁ በኋላ እዚህ ሰርች ማድረጊያው ላይ ወደ ዩቲዩብ ስቱዲዮ ለመሄድ ስለሆነ ስቱዲዮ youtube.com ብላችሁ ሰርች ታደርጋላችሁ። ስቱዲዮ youtube.com ብላችሁ እዚህ ጋር ከታች ያመጣላችኋል። እናንተ ስትሉ እዚህ ጋር ትንሽ ዋያ ትንሽ እንትን ብላለች እና እናንተ ስቱዲዮ youtube.com ብላችሁ ሰርች ታደርጋላችሁ። ያመጣላችኋል። እዚህ ጋር ከታች አምጥቶልኝ ቆይ አንዴ ድቂ ሰርች ላድርገው። ከዛ እዚህ ጋር እንደምታዩት ዩቲዩብ ስቱዲዮ ይላል። በስልክ የምትጠቀሙት ተመሳሳይ ስለሆነ ምንም ችግር የለውም። ከዛ እኛውን ዩቲዩብ ስቱዲዮ የሚለውን ስትነኩ አዲስም ከሆናችሁ ኖርማሊ ከዚህ የምትጠቀሙ ከሆነ ወደ ዳሽቦርድ ስለሆነ መስዳችሁ ሙሉ ዩቲዩባችሁን የምትቆጣጠሩት እዚህ ነውና ስለነዚህ በቀጣዮቹ
የዩቲዩብ ስቱዲዮ ሙሉን ቱቶሪያል አሳያችኋለሁ። እዚህ ጋር ያሉ ጥቅሞች ምን እንደሆነ እያንዳንዱ ምን እንደሆነ አሳያችኋለሁ እና ይሄ ዳሽቦርድ ነው የሚባለው። ስለዚህ እዚህ ጋር ነው ቪዲዮአችንን ምንጭ ነው። ከመጫናችን በፊት ቪዲዮ በጥራት ኤዲት ማድረግ አለብን። ሰዎችን የሚስብ ቪዲዮ፣ የሚያስተምር በቃ የሚያዝናና ቪዲዮ የጀመራችሁት ኮንቴንት ጋር በቃ አሪፍ አድርጋችሁ ቪዲዮ ከሰራችሁ ኤዲት ካረጋችሁ በኋላ መጫኑ ደግሞ በጣም ቀላል ነው እና በጣም ቀላል ነው። ከዛ በመቀጠል እዚች ጋር ነው ዋና ክሬት ነገ የምትላለች። እዚች ጋር ክሬት የምትላ ስነኩ አፕሎድ ቪዲዮ፣ ጎ ላይቭ፣ ክሬት ፖስት፣ ኒው ፕሌሊስት እና ኒው ፖድካስት የሚል አለ። እነዚህን በቀጣይ ደግሞ ሙሉን በደንብ አሳያችኋለሁ። ስለዚህ ዛሬ ቪዲዮ መጫን ስለሆነ ስራችን እዚህ ጋር ክሬት ምለው ነክተን አፕሎድ ቪዲዮ ምትላለች። ከዛ እዚህ ጋር ድሮፕ አርጋችሁ ማምጣት ትችላላችሁ። ለምሳሌ ቪዲዮ ይሄ ከሆነ ድሮፕ አርጋችሁ እዚህ ጋር አምጣችሁ መልቀቅ ትችላላችሁ። አሊያም ደግሞ ሰሌክት ፋይል የሚለውን ነክታችሁ ወደ እንትኑ ቪዲዮአችሁ ያለበት ቦታ ነው የሚወስዳችሁ። ስለዚህ ለምሳሌ እኔ እናንተ ለማሳየት 2 ቪዲዮ ነው ያዘጋጀሁት። ይሄ ታምብነል ነው። ስለ ታምብነልም ደግሞ በቀጣይ አሳያችኋለሁ። ስለዚህ ወደ ቪዲዮ ከገባችሁ በኋላ እንደዚህ ደብል ክሊክ ስታደርጉ እዚህ ጋር እንደምታዩ ድሮፕ ያደረገውም ወደ እየጫነ ነው ማለት ነው። ከዛ በመቀጠል ለዚህ ጋር ነው ዋና የምናስተካክላቸው ነገሮች። እነዚህ ምን እንደሆኑ ዛሬ በዝርዝር አሳያችኋለሁ። ከዛ ከታች አፕሎዲንግ እያለ 0 ላይ ነው እየጫነ ነው ማለት ነው። እሺ እዚህ ጋር ሴቲንጎችን ማስተካከሉ ጥቅሙ ምንድነው? የኛን ቪዲዮ ዩቲዩብ ኖርማሊ አልጎሪዝሙ ከትንሽ ጊዜ ቆይታ በኋላ ምን አይነት ቪዲዮ እንደሰራን ስለምን እንደሆነ በቀላሉ ይረዳል። ነገር ግን እኛ ቶሎ እንዲረዳውና ወደ ትክክለኛ ተመልካች እኛ ቪዲዮ ለማን እንደሚያስፈልግ ቶሎ እንዲያደርስ እዚህ ጋር የምናስተካክላቸው ነገሮች አሉና ስለዚህ ምን እንደምታደርጉ እዚህ ጋር አሳያችኋለሁ። የመጀመሪያው እዚህ ጋር ቪዲዮን ሳስገባ የነበረ ቁጥር ነው ታይትል የሚለው። ታይትል ማለት ምንድነው? ርዕስ ማለት ነው። ለምሳሌ ስለምንድን ነው የሰራችሁት እኔ እናንተን ለማሳየት ስለሆነ ያ ቪዲዮ እዚህ ጋር ታይትል ብዬ ያስኩት how to make money online in YouTube how to make money in YouTube ሚለውን እንደ ታይትል አድርጌ ያዘጋጅቻለሁ። እናንተም የእናንተ በአማርኛ ሊሆን ይችላል። ሰው በቃ ምንድን ነው ብሎ ጓግቶ የሚገባ ታይትል መጻፍ አለባችሁ። ታይትል በጣም ትልቅ ጥቅም አለው። ታይትልና ታምብነል ስለ ዩቲዩብ በጣም ጥቅም አለውና እኔ ኮፒ አድርጌ ካመጣው በኋላ እዚህ ጋር ታይትሌን how to make money in YouTube ይላልና በቃ ሰው በዩቲዩብ ገንዘብ መስራት ስለሚፈልግ ጓግቶ ይገባል። ርዕስን እንደዚህ ከሰጠው በኋላ ወደ ታች ደግሞ እዚህ ጋር ዲስክሪፕሽን ሚላለ። እዚህ ጋር ዲስክሪፕሽን ማለት የሰራችሁት ቪዲዮ ስለምንድን ነው። ለምሳሌ እንደኔ ስለ ዩቲዩብ በዩቲዩብ ገንዘብ መስራት ከሆነ ስለ ዩቲዩብ ስለ ቪዲዮአችሁ ትንሽ ገለጻ ታደርጋላችሁ እዚህ ጋር አልጎሪዝሙ እንዲረዳ ማለት ነው። ዲስክሪፕሽን ማለት አንዳንድ ነገሮችን የምታስቀምጡበት ነው። በአማርኛም የሰራችሁት ቪዲዮ በአማርኛ ከሆነ በአማርኛም በእንግሊዘኛም እዚህ ጋር ስለ ቪዲዮ የተወሰነ 1 2 3 መስመር ከጻፋችሁ በኋላ ዩቲዩብ በቀላሉ ስለሚረዳው ከዛ በመቀጠል ደግሞ ዲስክሪፕሽን ጋር የሚቀመጠው ነገር ምንድነው ላሳያችሁ። የኔ ቪዲዮ ላይ ገብቼ እስከዛ ሰብስክራይብ አላረጋችሁ ሰብስክራይብ ያረጋችሁ ቪዲዮንም ላይክ አድርጉ። ከዚህ በመቀጠል ብዙ ቪዲዮችን ስለምሰራላችሁ እያንዳንዱ ቪዲዮች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ለምሳሌ በዚህ ቪዲዮ ላሳያችሁ። እዚህ ጋር በታይትሉ ማለት እኔ የጻፍኩት በወር እስከ 50 ሺህ ብር በአዲሱ ህግ መሰረት ዩቲዩብ ቻናል አከፋፈት ብዬ ታይትሌን አስቀምጫለሁ። ታይትል ማለት ይሄኛው ነው። ታይትል ማለት ይሄኛው ነው። ደግሞ ዲስክሪፕሽን ማለት ይሄኛው ነው። ለምሳሌ እዚህ ጋር ስለ ዩቲዩብ የተወሰነ እኔ ገለጻ አድርጌያለሁ በእንግሊዘኛ እና ይሄ ነውና ዲስክሪፕሽን ማለት ይሄ ነው። ከዛ እዚህ ጋር ደግሞ የተለያዩ ሶሻል ሚዲያዎችን የእናንተን ማስቀመጥ ትችላላችሁ። ለምሳሌ እኛን በተለያዩ ሶሻል ሚዲያዎች ለማግኘት ብዬ የቴሌግራም ሊንኬን፣ የቲክቶክን፣ የኢንስታግራምን፣ የዩቲዩብን፣ የፌስቡክን ሊንክ እዚህ ጋር አስቀምጫለሁና ከዛ ከታች ደግሞ ስለ ከቪዲዮ ጋር የሚመሳሰል ጽሁፎችን ምናምን እዚህ ጋር ጽፌያለሁ። እነዚህ ማለት ስለ ዩቲዩብ ለምሳሌ ሰው ምን ብሎ ሰርች እንደሚያደርግ ምናምን ያሉት ናቸውና ሙሉ የኔ እንትን ስለሆነ ዝም ብዬ እነዚህን እናንተን ለማሳየት ኮፒ አድርጌ እዛ ላይ እጄ ፔስት አደርገዋለሁ። ዲስክሪፕሽን ማለት ይሄ ነው። ትንሽ ስለ ቪዲዮ የተወሰነ ገለጻ ካደረጋችሁ በኋላ የእናንተን ሶሻል ሚዲያዎችን ከታች ደግሞ በሃሽታግ ነገር ስለ ቪዲዮ የተወሰነ ለምሳሌ ሰው በዩቲዩብ ገንዘብ መስራት ከሆነ የሰራችሁት ምን ብሎ ሰርች ሊያደርግ ይችላል ሚሊዮን ትንሽ አስባችሁ ቪዲዮኪ ሚል ኤአይ ማለ እሱን በቀጣዮቹ ስቴፕ ሰራላችኋለሁ። በጣም ነው የሚረዳችሁ። ለኔ እነዚህን የጻፈልኝ እሱ ነውና እሱን በቀጣዮቹ አሳያለሁ። ለኔ አድቫንስድ ፊቸር ኢኔብል ስላልሆነ እዚህ ጋር ሊንኩን እያስገባልኝ አይደለም፣ ቀይ አብርቶልኛል። ከዛ እዚህ ጋር መጻፍ የምትችሉት ስንት ወርድ እንደሆነ አሳያችኋለሁ።
እዚህ ጋር እስከ 5000 ፊደል መጻፍ ትችላላችሁ እና በደንብ አድርጋችሁ መጻፍ ትችላላችሁ። የእናንተን የፈለጋችሁ ነገር እዚህ ጋር ስለ ቪዲዮ መግላት ትችላላችሁ። ዲስክሪፕሽን ማለት ይሄ ነው። ታምብነል ማለት ምንድን ነው ደግሞ እዚህ ጋር ላሳያችሁ። ለምሳሌ የአራዳ ቅዳሜ፣ ይሄ አራዳ ቅዳሜ ብሎ ታምብነል ማለት ይሄ ነው። ነገር ግን ቪዲዮ ውስጡ ላይ ያለው ነውና ከላይ ሰዎችን የሚጋብዝ ታምብነል ማለት ነው። ለምሳሌ ለፊልም ከሆነ ርዕሱን የምታዩበት ይሄ ሰሞንኛ በቃ እነዚያን ነገሮች ታምብነል ናቸውና እዚህ ጋር ክፍል 1 ምናምን ብሎ የምታስቀምጡት ፎቶ ነውና ስለ ታምብነልም እንዴት እንደምሰሩ በቀጣይ አሳያችኋለሁ። ስለዚህ ታምብነል አፕሎድ ለማድረግ እዚህ ጋር አፕሎድ ፋይል ሚል አለ። እዚህ ጋር ቴስት እንደ ኮምፔር አውቶ ጀነሬት የሚለውን ስትነኩ ለምሳሌ ታምብነል ካልሰራችሁ አውቶ ጀነሬት የሚለው ራሱ ከቪዲዮ የተወሰነ ፓርቶችን ያስቀምጥላቸዋል። አፕሎድ አድርጎ ስላልጨረሰ እዚህ ጋር አላስቀምጠም። ስለዚህ ቴስት እንደ ኮምፔር የሚለው ደግሞ ምንድነው 3 ታምብነል ነው። 3 ታምብነል አሪፍ ሰርታችሁ ከዛ ዩቲዩብ 3ቱንም ለኦዲየንሶች የቅና በየትኛውም ብዙ ቪው ወይም በየትኛው ብዙ ክሊክ እንደተደረገ ኮምፔር አድርጎ ከዛ በብዛት ክሊክ ተደረገውን ኖርማሊ ያጸድቀዋልና ስለዚህ እነዚህን አድቫንስድ ፊቸር ሚላለን ኔብል ሲሆን ነው ይሄኛው የሚሆነው። ስለነዚህም በቀጣዮቹ ስቴፕ ሙሉ እንሰራላችኋለሁ። ስለዚህ አፕሎድ ፋይል ሚላለ በነገራችን ላይ ቪዲዮ ከ15 ደቂቃ በላይ መጫን የምንችለው ስልክ ቁጥር ቬሪፋይ ካደረግን ነውና ስለዚህ በዚህኛው ቪዲዮ እሱን ማየት ትችላላችሁ። ታምብነልም አፕሎድ ማድረግ የምትችሉት በዛ ነውና ይሄኛው ቪዲዮ ለምሳሌ ይሄኛው ቪዲዮ በጣም ወደ 19 ደቂቃ ነውና ስለ ዩቲዩብ አከፋፈትና አስፈላጊ ነገሮችን ሰርቼበታለሁ። ከዛ ስለዚህ እዚህ ጋር አፕሎድ ፋይል የሚለውን ስነኩ ታምብነሉ ያለበት ቦታ ወደ ጋለሪያችሁ ይወስዳል። ከዛ እኔ ዝም ብዬ አሁን እናንተን ለማሳየት ስለሆነ ይሄኛውን ታምብነል አስገብቻለሁ። የቀደሙ የባለፈው ቪዲዮ ነውና ማለት ነው። በመቀጠል ደግሞ የሚጠይቀን ምንድነው ፕሌሊስት ነው። ፕሌሊስት ምንድነው የሚለውን ደግሞ በእኔ ቻናል ላሳያችሁ። ፕሌሊስት ማለት ለምሳሌ እናንተ የምትሰሩት ኮንቴንት ላይ የተለያዩ ካታጎሪዎች አሉ። እኔ የኔን ላሳያችሁ እዚህ ጋር ከዛ ትረዳላችሁ። በጣም ቀላል ነው። እዚህ ጋር ሆም ቪዲዮ ሾርትስ ሚላለ። ሾርትስ ማለት አጫጭር ቪዲዮችን አሁን በመጀመሪያ ከ1 ደቂቃ በታች ነበር፣ አሁን 3 ደቂቃ አሳድገዋል። ሾርት ቪዲዮ ማለት እነሱ ናቸው። ፕሌሊስት ማለት ደግሞ ምን እንደሆነ እዚህ ጋር አሳያችኋለሁ። ትንሽ ኮኔክሽን እንትን ያለ ነውና በነገራችን ላይ ደግሞ መናገር የፈለኩ የተውኩት ነገር ምንድነው ቪዲዮ ስጭኑ ኖርማሊ የኖርማል ቪዲዮ ለምሳሌ በጣም ረጃጅም ቪዲዮዎች ከሆኑ በክሮም በዚህ ስቴፕ ብትጭኑ ሪከመንድ አደርጋችኋለሁ። ምክንያቱም ይሄኛው በጣም አሪፍ ነውና ኖርማሊ በዩቲዩብ አፑ መጫን ትችላላችሁ፣ ግን ከዛኛው ይልቅ ይሻላል። እሺ የኔ 4 ካታጎሪዎች አሉ የራሴ ያስቀመጥኳቸው ማለት ነው። ለምሳሌ ቪዲዮ እንደ ፎቶ ኤዲቲንግ ይላል። የቪዲዮ ኤዲቲንግ እና ፎቶ ኤዲቲንጎችን እዚህ ላይ አንድ ላይ ነው ማረጋው። ይሄን አሁን ብነካላችሁ ወደ 3 ቪዲዮ ነው ምንድነው እዚህ ጋር አለ አንድ ላይ የምናጠራቅመው ማለት ነው። ተመሳሳይ ቪዲዮችን አንድ ላይ የምናጠራቅምበት ወይም የማስቀምጥበት ቦታ ነውና እዚህ ጋር ለጊዜ 2 ቪዲዮ ነው 1 ቪዲዮ ነው ያለኝ እና ፕሌሊስት ማለት ይሄ ነው። እና በተለያዩ ካታጎሪዎች ካስቀመጣችሁ በኋላ በቀላሉ ሰዎች መጥተው የናንተን ቪዲዮ ሳይቸገሩ ምን ላይ እንዳስቀመጣችሁ ማየት ይችላሉ። ለምሳሌ አሁን ስለ ዩቲዩብ ማስተር ክላስ መሰራቸውን በዚህ ፕሌሊስት ነው ማረጋው። አፕሊኬሽኖችና የተለያዩ ቲፖችን ደግሞ እዚህ ላይ ነው ማረጋው። የቤስት ቲፕ የሚለውም እንደዛ ነገር ነውና ሌላም የፈለኩት አዲስ የጀመርኩት ኮንቴንት ወይም ሌላ እንትን ካለ ሌላ ክሬት አድርጌ አስቀምጣለሁና ፕሌሊስት በጣም አስፈላጊ የሆነው ነው። ስለዚህ ፕሌሊስት እናንተ የኛውን የአፕሎድ የምታደርጉትን ቪዲዮ ፕሌሊስት ላይ ማድረግ የምፈልጉ ከሆነ እዚህ ጋር ሴሌክት የሚል አለ። ይሄ ቻናል አዲስ ስለሆነ ምንም ፕሌሊስት አላረኩም። ስለዚህ ክሬት ፕሌሊስት ምለውን ነካለሁ። ከዛ ኒው ፕሌሊስት እለዋለሁ። ከዛ ስለምንድን ነው ወይም እንትኑን ትመርጣለህ። እዚህ ጋር ዝም ብዬ እናንተ የፈለጋችሁትን ማድረግ ትችላላችሁ። እኔ እናንተን ለማሳየት ዩቲዩብ እያለው ዩቲዩብ ካልኩ በኋላ ዲስክሪፕሽን ስለ ፕሌሊስቱ አስቀምጥ ይላል። ለኛው ብዙ ባታስቀምጡ ችግር የለውም። በመቀጠል ደግሞ ቪዚቢሊቲ የሚለው ምንድነው ፐብሊክ ሰዎች እንዲያዩ ትፈልጋላችሁ አፈልጉም ፕራይቬት አድርጋችሁ ራሳችሁ ማየት ትችላላችሁ። ፐብሊክ ሲሆን ሙሉ ሰው እንደዚህ እንደቀደሙ ማየት ይችላል። እንደዚህ መሆን ይችላል። ፕራይቬት ስታደርጉ ደግሞ ፕሌሊስት ላይ ገብቶ ሰዎች ፕራይቬት ያደረጋችሁትን ፕሌሊስት አያይም። ስለዚህ እዚህ ጋር ዲስክሪፕሽን ጽፋችሁ ፐብሊክ ወይም ፕራይቬት ካደረጋችሁ በኋላ ከታች ክሬት የምትላለች ትንሽ የኔ እንትኗ ዝቅ ስላለች ክሬት የምትለዋን ስነኩ ፕሌሊስት ክሬት ያደርግላችኋል። ፕሌሊስት ማለት ነው። በጣም ቀላል ነው። በቀጣይ ደግሞ ምንድነው የምናየው እዚህ ጋር ለምሳሌ ዩቲዩብ ብሎ ፕሌሊስት ክሬት አድርጓል። ከዛ እዚህ ጋር ደን ብሎን ስነካ ዩቲዩብ ብሎ ፕሌሊስት ላይ ተቀምጧል ማለት ነው። በመቀጠል ደግሞ እዚህ ጋር ኦዲየንስ የሚል አለ። ኦዲየንስ ምንድነው ካላችሁ ኦዲየንስ ማለት ተመልካች ማለት ነው።
የሰራችሁት ቪዲዮ ስለምንድን ነው? ለምሳሌ ለልጆች ከሆነ አሻንጉሊት አኒሜሽን በቃ ለልጆች ብላችሁ ከሰራችሁ የስ ኢትስ ሜድስ ፎር ኪድስ የሚላለ ለልጆች የተሰራ ቪዲዮ ነው እያለ ነው። አይ ማንም ሰው እንዲያየውም ከ18 ዓመት በታች ወይም ሁሉም ሰው እንዲያየው የምፈልጉ ከሆነ ኖ ኢትስ ሜድ ፎር ኪድስ ይላል። በነገራችን ላይ አብዛኛው ጊዜ እነዚህ ይሄኛውን በመርጦ ሪከመንድ አደርጋቸዋለሁ። ግዴታ መሆን ያለበት ነው። ያው በጣም ለልጆች ከሰራችሁ ነው የኛው እንጂ ይሄኛውን እዚህ ላይ የስ ብትሉ ዩቲዩብ ኮሜንት ሰው እንዳያደርግላችሁ ይዘጋዋል። ስለዚህ ኮሜንት ካልተደረገ ደግሞ ኮሜንት መደረግ ደግሞ ቪዲዮቹ ቫይራል እንዲያወጣ ስለሚያደርግ ሰዎች ኮሜንት እንዲያደርጉ እንትን ማድረግ አለባችሁ። ከዛ እዚህ ጋር ሾው ሞር ምትላለች እኔ ቀደም እንትን ስላልኩ ነውና እዚህ ጋር ኖ ኢትስ ሜድ ፎር ኪድስ ወይም ለአዋቂዎች ወይም ማንም ሰው እንዲያዩ ከፈለጋችሁ እዚህ ጋር ካረጋችሁ በኋላ ሾው ሞር ሚለውን ስትነኩ በጣም ብዙ ነገሮች አሉና እያንዳንዷን ዲቴል ያሳያችኋለሁ። እዚህ ጋር ፔድ ፕሮሞሽን ይላል። ይህ ማለት ምንድን ነው? ለምሳሌ በቪዲዮችሁ መሀል ስለ አንድ ነገር ወይም ስለ አንድ ካምፓኒ ማስታወቂያ ከሰራችሁ ዩቲዩብ እነዚያን ነገሮችን እንዲያውቅ ስለሚፈልግ እችኛውን ቲክ ታረጋላችሁ። ካልሰራችሁ ደግሞ ማለፍ ትችላላችሁ። እኔ ምንም ማስታወቂያ ወይም ስላልሰራው ይለፈኝ። ከዛ አልተርኔትድ ኮንቴንት የሚለው ምንድን ነው? ይሄ አሁን ደግሞ ዩቲዩብ አውቶሜሽን የሚባልና በኤአይ የተሰሩ ቪዲዮች አሉ። ይሄ ቪዲዮ የሰራኸው በኤአይ ነው ወይስ አይደለም የሚለው ወይም በሰው ምናምን የሚለው እዚህ ጋር ይነግራቸዋል። ስለዚህ እናንተ ራሳችሁም ከሰራችሁ ነው ማለት ትችላላችሁ። ዩቲዩብ አውቶሜሽኑን በሰው ምናምን በኤአይ ጀነሬት የተደረገ ቪዲዮ ከሆነ የስ ትላላችሁ። ስለዚህ ነው ብዬ አልፈዋለሁ። እነዚህ ቲክ እንደተደረጉ ይሁኑ ችግር የላችሁም። ስለዚህ ብዙም እንትን ስለማይሉ በመቀጠል ደግሞ ታግስ ይላል። ታግ ማለት በጣም አስፈላጊ የሆነ ነገር ነው። ሰዎች ለምሳሌ ቪዲዮ ስለምን እንደተሰራ እዚህ ጋር እያንዳንዱን ዲቴል ብታስቀምጡ አሪፍ ነው። ቅድም እንዳልኳቸው አልጎሪዝሙ እንዲረዳው ማለት ነው። እኔ ስለዚህ ቪዲዮ የያዝኳቸው ታጎች አሉ። ለምሳሌ በዩቲዩብ ገንዘብ መስራት ስለሆነ ቪዲዮዬ እዚህ ጋር ሃው ቱ ሜክ መኒ ኦንላይን ኢትዮጵያ የሚል አለ። ወደ 500 ፊደሎችን እዚህ ጋር ማስገባት ትችላላችሁ። ስለዚህ በጣም አስፈላጊም ስለሆነ ብታስገቡ የተሻለ ነው። ሜክ መኒ ኦንላይን እነዚህን የመሳሰሉ እንትኖችን ብታስገቡ አሪፍ ነው። ቪዲዮ እንዲረዳ ዩቲዩብ እንዲረዳና ቪዲዮአችሁ ለትክክለኛ ኦዲየንስ እንዲሄድ የኦንላይን ስራ ይላል። ሰዎች ለምሳሌ የእናንተን ቪዲዮ የእናንተ ቪዲዮ ወይም በእናንተ አይነት ኮንቴንት የተሰራ ቪዲዮም ካለውም የእናንተን ቪዲዮ አይነት ለምሳሌ ሰርች የሚያደርጉ ከሆነ ቀድሞ ወደ ኤስኢኦ ይባላልና ስለሱ በቀጣይ ሰራላችኋልና ቀድሞ ከላይ እንዲመጣላችሁ የምፈልጉ ከሆነ እነዚህ ነገሮችን ያደረጋችሁ እስከ 500 ፊደል ለዚህ ላይ ማስቀመጥ ትችላላችሁ። ታግ በጣም ወሳኝ የሆነ ነገር ነው። ስለ ቪዲዮአችሁ እዚህ ጋር የተወሰኑ ቃላቶችን ታስገባላችሁ። ታግ ማለት ይሄ ነውና ትንሽ ወረድ እንላለን። ከዛ ደግሞ ላንጉዌጅ እንደ ካፕሽን ሰርቲፊኬሽን ይላል። የኛው ደግሞ የቪዲዮአችሁ ቪዲዮ ላንጉዌጅ ይላል። የኔ ቪዲዮ አማርኛ ስለሆነ አማርኛ ላይ አረጋለሁ። የእናንተንም ቪዲዮ ታረጋላችሁ። ካፕሽን የሚለው ብዙም ችግር የለው ማለፍ ትችላላችሁ። ሪኮርዲንግ ዴት እንደ ሎኬሽን ይላል። ይህም ብዙ ይህን ያክል ተጽዕኖ የሚፈጥር ነገር አለም ብቻ ከፈለጋችሁ ማስቀመጥ ትችላላችሁ። ሪኮርዲንግ ዴት ይላል። ቪዲዮአችሁን ሪከርዱ የቀረጻችሁበትም በቃ ቦታም ቀን ይላል። ቪዲዮ ሎኬሽን እንደ ዴት ይላል። እዚህ ላይ ማስገባት ትችላላችሁ፣ ግን ብዙ ይህን ያክል ግድ ስለማይል ችግር የለውም። ሶስተኛው ደግሞ ላይሴንስ የሚላለ ላይሴንስ ማለት ለምሳሌ እኔ አሁን የአንድን ዘፋኝ ቪዲዮ አምጥቼ እዚህ ላይ ብጭን ኮፒራይት ይልብኛል። ይሄ ማለት ምንድነው? ያ ባለቤት ሌላ ሰው ይህንን ቪዲዮ እንዳይጠቀም ብሎ እዚህ ጋር ቪዲዮ ራሱ ሲጭን ስለዘጋው ማለት ነው። እና የእናንተንም ቪዲዮዎች ሰዎች እንዳይጠቀሙ የምትፈልጉ ከሆነ እዚህ ጋር በሁለት አይነት መንገድ መዝጋት ትችላላችሁ። ስታንዳርድ ዩቲዩብ ላይሰንስ የምትሉ ከሆነ ዩቲዩብ ራሱ አውቶማቲካሊ እንዳይጠቀሙ ወይም ከተጠቀሙም ኮፒራይት ብሎ ገንዘብ እንዳይሰሩ ወይም የነሱ ቪዲዮም የነሱ ቻናል ሞኔታይዝ እንዳይሆን ይቆልፋል። እዚህ ጋር ደግሞ ሁለተኛው ላይ ስታደርጉ ምንድነው ክሬቲቭ ካሞን አትሪቢዩሽን የሚለው ለምሳሌ አንዳንድ አጫጭር ቪዲዮዎች አሉ። እነሱን ቆርጦ ወስደው አንዳንድ ነገሮችን እንዲሰሩ ምናምን መፍቀድ ነው። ለምሳሌ የዜና ቪዲዮዎችን አይታችሁ ሊሆን ይችላል። ለምሳሌ አንድ ፕራይም ሚኒስተሩ የተወሰነ መግለጫ ከሰጠ ከሱ ቪዲዮ ቆርጦ እየወሰዱ ቲቪ ላይ ኢቢኤስ ላይ ምናምን ወይም የተለያዩ ቲቪዎች ላይ መግለጫ ምናምን አልፎ የራሳቸውን ድምጽ ያስገቡ እንዲሰሩ መፍቀድ ነው። እና እኔ እዚህ ጋር ስታንዳርድ ዩቲዩብ ላይሰንስ ብሎ አደርገዋለሁ።
ከዛ በመቀጠል ምንድነው ከላይኛው ጋር ይመሳሰላል እና ይሄኛው ማለት ነው ከላይኛው ጋር ይመሳሰላል። ሾርት ሪሚክሲንግ የሚለው ቅድም እንዳልኳችሁ ሰዎች የእናንተን ቪዲዮ ለምሳሌ በሾርት መንገድ እዚህ ጋር ለምሳሌ ሾርት ቪዲዮዎች አሉ የእናንተን ቪዲዮዎች በሾርት መንገድ እየወሰዱ እንዲጭኑ ትፈልጋላችሁ እንዴ ምናምን ብሎ ይጠይቃችኋልና የምፈልጉ ከሆነ አለው እንደ አውዲዮ ሪሚክሲንግ የሚላለ እሱን ታረጋላችሁ። አውዲዮን ብቻ እንዲያረጉ የምፈልጉ ከሆነ አውዲዮን ብቻ፣ ከዛ ዶንት አለው ሪሚክሲንግ የምትሉ ከሆነ ፈጽሞ እንዳያረጉ ነው። እዚህ ላይ ቪዲዮና አውዲዮን ማድረግ ትችላላችሁ። እዚህ ላይ ደግሞ አውዲዮን መፍቀድ ትችላላችሁ። እዚህ ላይ ስታረጉ ደግሞ ፈጽሞ እንዳያረጉ ነው። ስለዚህ እኔ ያው ቢያረጉም ችግር ስለሌለብኝ ዝም ብዬ አልፈዋለሁ። ካታጎሪ ይላል። ካታጎሪ ማለት ምንድነው? እናንተ የምትሰሩት ቪዲዮ ስለምንድን ነው? የሰራችሁት ቪዲዮ ስለምንድን ነው? ለምሳሌ ስለ ስፖርት ከሰራችሁ እዚህ ጋር ስፖርት የሚል አለ። ኢንተርቴንመንት የሚል አለ። ስለ ኮሜዲ ከሆነ የሚያስቅ ነገሮች ከሆነ ኮሜዲ የሚለው፣ ስለ አስተምሮትም ነገር ከሆነ ኤዱኬሽን፣ ፊልም እንደ አኒሜሽን፣ ጌሚንግ ምናምን አለና የኔ ትንሽ ትምህርታዊ ነገር ስለሆነ ኤዱኬሽን የሚለው ላይ አደርገዋለሁ። ከዛ መቀጠል እዚህ ጋር ታይፕ ኦፍ ይላልና የኛው የሚለው ምንድነው? ቪዲዮ መጀመሪያ እዚህ ጋር ታይትሉን ስሰጣችሁ ሃው ቱ ሜክ መኒ ይላል። ስለምንድነውና የሚለው እዚህ ጋር ቆይ ትንሽ ላሳያችሁ። የኔ ሃው ቱ ሚል አለ። ሃው ቱ ሚለው ላይ አደርገዋለሁና ከዛ እናንተም ደግሞ አክቲቪቲ እዚህ ጋር ሌክቸር ምናምን የሚል አለና ቲፕስ የሚል አለ። ቲፕ ከሆነም ቲፕ በቃ አዘር ከሆነ ማዘር ላይ አርጋችሁ በቀላሉ እዚህ ጋር ማለፍ ትችላላችሁ። እዚህ ጋር ደግሞ ስለ ቪዲዮአችሁ የተወሰነ ነገር ለምሳሌ እዚህ ጋር ያሳያችኋለሁ ከ0 እስከ 32 ይሄን ስለዚህ ቪዲዮ አስረዳል። ከ1 ደቂቃ እስከ 2 ሰከንድ ይሄን የሚለውን እዚህ ጋር ማስገባት ትችላላችሁ። ብዙም እንትን አይልም። ከዛ ከዚህ በኋላ ያለው ብዙ የሚያስቸግር ነገር የለም። በመቀጠል እነዚህን ዝም ብላችሁ ታልፋላችሁ። በመቀጠል ደግሞ ምንድነው ኮሜንት እንደ ሬቲንግስ የሚል አለ። በእናንተ ቪዲዮ ላይ ሰዎች ኮሜንት እንዲያደርጉ ትፈልጋላችሁ ይላልና አዎ ግድ ነው፣ ኮሜንት መደረግ አለበት ካልፈለጋችሁ በስተቀር ማለት ነው። ኮሜንት መደረግ አሪፍ ስለሆነ አልፈልግም የምትሉ ከሆነ ኦፍ ማድረግ ትችላላችሁ። እኔ ደግሞ ቪዲዮ ላይ ኮሜንት እንዲደረግ ስለምፈልግ፣ ምክንያቱም ኮሜንት ማድረግ ቪዲዮ ቶሎ ቫይራል እንዲወጣ ስለሚጠቅም፣ ልክ እንደዚህ ካደረጋችሁ በኋላ እዚህ ላይ ያለውን ስቴፕ ጨርሳችኋል። በቃ ጨርሳችኋል። እናም ደግሞ አንድ የሚቀረው ምንድነው? ይሄ ቻናል አዲስ ስለሆነ እዚህ ጋር 4 ነገሮችን ያመጣው ዲቴል ስለ ቪዲዮ መታብራሩት ነው። ቪዲዮ ኤሌመንት የሚለውን ደግሞ አሳያችኋለሁ። ከዛ ቼኪንግና ቪዚቢሊቲ ይላልና ሞኔታይዝ ብትሆኑ ሞኔታይዜሽን ብሎ ገንዘብ ቪዲዮ ብር እንዲሰራ ትፈልጋላችሁ አፈልጉ የሚል አለ። ከዛ መቀጠል ደግሞ አዲሲቲቪሊቲ የሚል አለና ስለሱ ደግሞ በቀጣይ ሞኔታይዝ ሲሆን አሳያችኋለሁ። እነሱ ሁለቱ ነገሮችን አታገኙምና ሞኔታይዝ ካልሆናችሁ እንደዚህ ካለፋችሁ በኋላ ኔክስት ትላላችሁ። እዚህ ጋር ዲቴል ላይ የሞላችሁት ቪዲዮ ካለ ማለት ነውና እዚህ ጋር ደግሞ አድ አን ኢንዲ ስክሪን የሚለው ምንድነው? ቪዲዮ ለእናንተ ለምሳሌ የ10 ደቂቃ ቪዲዮ ከሰራችሁ 9 ደቂቃ ከ50 ሰከንድ ሲሆን ሌላ ቪዲዮ ዩቲዩብ እንዲጋብዞ የምፈልጉት ቪዲዮ ካለ እዚህ ላይ ታስገባላችሁ። ከዛ እዚህ ጋር እንትኖችን ፍሬሞችን ትመርጣላችሁ። እንደዚህ 2 እንዲሆን ትፈልጋላችሁ። 2 ሲሆን እዚህ ጋርና እዚህ ጋር ቪዲዮ ይመጣል። አንደኛው ደግሞ ቻናልን ማድረግ ትችላላችሁ ከላይ መረጣችሁትን። ስለዚህ እዚህ ጋር ቹዝ ስፔሲፊክ ቪዲዮ ብላችሁ የምትፈልጉትን ቪዲዮ ማድረግ ትችላላችሁ። ከዛ ቤስት ኦፍ ቪውር የሚለው ምንድነው? ከናንተ ቪዲዮም ከፖስታችሁት ቪዲዮዎች በጣም ሃይ ቪው ያለውን እዚህ ጋር እንዲያስገባላችሁ ማድረግ ትችላላችሁና እንደዚህ ነው። እኛው እንደዚህ ነው። ከዛ ካስገባችሁ በኋላ ከላይ ሴቭ ትላላችሁ። በመቀጠል ደግሞ ምንድነው ሁለተኛው አድ ካርድስ ምትላለች። እቺ ማለት ምን እንደሆነ ላሳያችሁ። እቺኛው ማለት ምን እንደሆነ ላሳያችሁ። ከዛ እዚህ ጋር ቆይ በቀጣይ አሳያችኋለሁና ደቂቃ ትመርጣላችሁ። እዚህ ጋር ደቂቃ የምትፈልጉት ደቂቃ ላይ ካረጋችሁ በኋላ ቪዲዮ የሚል አለ። ከዛ አንዱን ትመርጣላችሁ እዚህ ጋር፣ ወይም ፕሌሊስትም ቻናልም መምረጥ ትችላላችሁና በቪዲዮአችሁ ቪዲዮዎች ሰዎች ሲያዩ በዚች መልክ እዚህ ጋር ትታያለች። በዚች መልክ ሰዎች ይህንን ቪዲዮ ነክተው እንዲያዩ ማድረግ ነውና እዚህ ጋር ደቂቃዎችን መርጣችሁ በቀላሉ እዚህ ማድረግ ትችላላችሁ። ስለዚህ ነው የኛውን አድርጋለሁ፣ ሴቭ እለዋለሁ። ከላይ ደግሞ አንድ ያለፍኩት ነገር አለ፣ ሳብታይትል ሚል አለ። የኛው ለብዙዎች አይደለም፣ ያው በአማርኛ ስትሰሩ ትንሽ እንትን ነውና ለምሳሌ መዝሙሮች፣ ሚውዚኮች ላይ አንዳንዴ ሳብታይትል አለ። ደግሞ የእንግሊዝ እንትን ከሆነ ራሱ አውቶማቲካሊም ሳብታይትል ያደርጋል። እኛ በጣም ቀላል ነውና መፈልጉ ከሆነ አድ ሳብታይትል ብላችሁ እንደዚህ ኤዲት ማድረግ ትችላላችሁ፣ ፋይሉ ምናምን ማስገብታችሁ። ስለዚህ የኛውን እኔ ስላልዘጋጀው አልፈዋለሁ። ከዛ አሁንም እዚህ ጋር ቪዲዮ ኤሌመንት የሚለውን ከጨረሳችሁ በኋላ እኔ ከስተትላላችሁ። በመቀጠል ደግሞ ቼክ የሚል አለ።
ቼክ የሚለው ምንድነው? የእናንተ ቪዲዮዎች ላይ የእናንተ ከሰው ለምሳሌ ከዩቲዩብ አውረዳችሁ የጫናችሁት ቪዲዮ ካለ ቅድም እንዳልኳችሁ ያ ሰው ቪዲዮን እንዳይጠቀም ማንም ሰው እንዳይጠቀም ከፈለገ ኮፒራይት በኮፒራይት ስለሚያዝ እናንተ የሰውን ቪዲዮ ከተጠቀማችሁ ኮፒራይት ብሎ እዚህ ጋር ይይዛል ቪዲዮአችሁ። ወይ ሞኔታይዝ አይሆንም፣ ወይም ሞኔታይዝ ከሆናችሁም በዚህ ቪዲዮ ገንዘብ ብሰሩም ለዛኛው ሰውዬ ስለሚሄድ ማለት ነውና እዚህ ጋር ነን ሆኖ ማለፍ አለበት። ገና አፕሎዲንግ 45% ላይ ስለሆነ ነን ሆኖ ማለፍ አለበት። ስለዚህ ቀላል ነገር ነውና ኮፒራይት ካለ ኮፒራይትን ማጥፋት ትችላላችሁ። ስለሱም በቀጣይ ለየት ያለ ቪዲዮ ሰራላችኋለሁ። ሶስተኛ ደግሞ እዚህ ጋር ኮፒራይት ምናምን ከሌለ ታልፋላችሁ። ግን እርግጠኛ ራሳችሁ የሰራችሁት ቪዲዮ ከሆነ የለም። በነገራችን ላይ አንዳንድ ጊዜ አብዛኛው ጊዜ ኮፒራይት የሚሆነው ሳውንዱ ስለሆነ የተጠቀማችሁት ባክግራውንዱ ሚውዚክ ኮፒራይት ምናልባት ከሌለው ችግር የለውም ማለፍ ትችላላችሁ። የራሳችሁ የሰራችሁት ቪዲዮ ከሆነ ችግር የለውም። ነገር ግን ከዩቲዩብና ከተለያዩ እንትኖች ከወሰዳችሁ ኮፒራይት ሊኖር ስለሚችል እዚህ ጋር ግዴታ ማረጋገጥ አለባችሁ። ቼክ የሚለው ላይ ግዴታ ማረጋገጥ አለባችሁ። ቼክ ዩቲዩብ አውቶማቲካሊ ራሱ ቼክ አድርጎ እዚህ ጋር ስለማሳይ እዚህ ጋር ማረጋገጥ አለባችሁ። በመቀጠል ደግሞ መጨረሻ ምንድነው ቪዚቢሊቲ ይላል። ስለዚህ እዚህ ቼክስ የሚለውን ከጨረሳችሁ በኋላ ኔክስት ትላላችሁ። ቪዚቢሊቲ ማለት ምንድነው? ቅድም ፕሌሊስት ስንከፍት እንዳየነው ይህን ቪዲዮ ማንም ሰው ወይም ሁሉም ሰው ማየት የምፈልጉ ከሆነ ፐብሊክ ላይ ታረጋላችሁ። አይ ማትፈልጉ ከሆነ ደግሞ ራሳችሁ ብቻ ማየት የምፈልጉ ከሆነ ፕራይቬትና አንሊስት ማድረግ ትችላላችሁ። ፕራይቬት ስታደርጉ ማንም ሰው አያም ከእናንተ ውጪ። አንሊስት የሚለው ላይ አርጋችሁ ደግሞ ስትጨርሱ ምንድነው ሊንኩን ወስዳችሁ ዩቲዩብ አውቶማቲካሊ እንትና ቡስት አያደርግም ቪዲዮቹን፣ ግን በድብቅ ለሰዎች የቪዲዮ ሊንክ እየላካችሁ ሰዎች እንዳዩ ማድረግ ትችላላችሁ። እዚህ ጋር ደግሞ የቪዲዮ ሊንክ አለ። የኛን ኮፒ አድርጋችሁ ለሰው መላክ ትችላላችሁ በተለያዩ ሶሻል ሚዲያዎች። ግዴታ ደግሞ ሼር ማድረግ ስላለባችሁ እና ይሄ ነውና፣ ስለዚህ ለምሳሌ እኔ እንደ እንትን ሪከመንድ ማድረጋችሁ ምንድነው የሰራችሁት ቪዲዮ 9 ሰዓት ላይ ወይም 10 ሰዓት ላይ ለመልቀቅ የምፈልጉ ከሆነ 8 ሰዓት ላይ አፕሎድ አድርጋችሁ ስጨርሱ አንሊስት ወይም ፕራይቬት ላይ አድርጋችሁ ከዛ 10 ሰዓት ሲመጣ ደግሞ መታችሁ ፐብሊሽ ብታደርጉ የተሻለ ነውና ያው የቪዲዮ ዩቲዩብ ላይ ትንሽ ትላልቅ ዩቲዩበሮች ውጫዊ ሲሰሩ ስላየው ነውና እንደዚህ ብታደርጉ ሪከመንድ አደርጋችኋለሁ። እንግዲህ እነሱ እንትን እይታ ነውና እንደዚህ ነው። ደግሞ እዚህ ጋር ሴት ኢንስታንት ፕሪሚየር የሚለውን እሱን ሳይሆን አንድ ማሳያችሁ እዚህ ጋር ምንድነው ሺልድ ምትላለቻቺ ለምሳሌ ይሄኛውን ቪዲዮ ዛሬ መልቀቅ አልፈለኩም፣ ከዛ ነገ 10 ሰዓት ላይ መልቀቅ ብፈልግ እዚህ ጋር ቀኑን አስተካክለዋለሁ። ቀኑን ካስተካከልኩ በኋላ ሰዓቱንም ደግሞ አስተካከልኩ በኋላ ከዛ ራሱ ዩቲዩብ ነገ በዚያ ታይም እናንተ ኖራችሁም አልኖራችሁም ራሱ አውቶማቲካሊ ዩቲዩብ በዚያ ታይም ይለቃልና እችኛውንም ሴቲንግ በማስተካከል በቀላሉ መጠቀም ትችላላችሁ። በጣም አሪፍ የሆነ ነገር ነው። ከዛ ቪዲዮን ከጨረሳችሁ ወይም እንደዚህ አድርጋችሁ ከጨረሳችሁ በኋላ መጨረሻ ላይ ምንድነው ሴቭ ትላላችሁ። ቪዲዮአችሁን በዚህ መልክ ይጨርስል አፕሎድ ያደርግላችኋል። ያው የኔ እዚህ ጋር አልጨረሰም 51% ላይ ስለሆነ አልጨረሰምና እዚህ ጋር ኮንቴንት የሚለው ላይ ገብቼ አየዋለሁ። ስለዚህ ቪዚቢሊቲው ሌላ እንትን ላይ ገብቼ ላሳያችሁ። ለምሳሌ ወደ እኔ ቪዲዮ ገብቼ ላሳያችሁ። ኦኬ እዚህ ላይ ማያሳይምና ብቻ ቀላል ነው፣ በጣም ቀላል ነው። እሺ ይሄ የኔ የዩቲዩብ ስቱዲዮ ነውና ከዛ እዚህ ኮንቴንት የሚለው ላይ ገባለሁ። ትንሽ ኔትወርክ አዛ እያደረገ ነው። እስካሁንም ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉልኝ። እዚህ ጋር ማየት ትችላላችሁ። ለምሳሌ ቪዚቢሊቲ የሚለው ፐብሊክ ሆኗል። ስለዚህ ማንም ሰው ማየት ይችላል። እዚህ ጋር ፐብሊክ ሆኗል። ሪስትሪክሽን የሚለው ደግሞ ቀደም ቼክ ምናምን መጥቷል። ሪስትሪክሽን ማለት የናንተ ቪዲዮ ኮፒራይት አለው የለው የሚለውን ከሌለ ነን ይላል። ግዴታ ደግሞ ሞኔታይዝ ለመሆንም ግዴታ እዚህ ጋር ነን መሆን አለበት። ኮፒራይት ካለ ሞኔታይዝ መሆን አችሉም። እዚህ ጋር ደግሞ ያው ሪሙቭድ ሆኗል። ቲክቶክ አጋጣሚ የኔ ቪዲዮ አጥፍቷልና ስለዚህ ደግሞ ቅጣትም አለ እዚህ ጋር ዋርኒንግ ብሎ ቅጣትም አለ። ስለነዚህም በቀጣይ ዲቴል እሰራላችኋለሁ። የዛሬው ቪዲዮአችን ይህንን ይመስላል። በዚህ መንገድ በቀላሉ በዩቲዩብ ቪዲዮአችሁን በትክክል መጫን ትችላላችሁ። ሀሳብ፣ አስተያየት፣ ጥያቄ ያልገባላችሁ ነገር ካለ ኮሜንት ላይ ጻፉልኝ። ለእያንዳንዳችሁ ሪፕላይ ያደርግላችኋለሁ። በተጨማሪ ደግሞ
ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያዎች አሉ። እነሱ ላይ በመቀላቀል ጠቃሚ ቪዲዮችን ማግኘት ትችላላችሁ። ቲክቶክ ላይ ደግሞ ከ200,000 ፎሎወር በላይ ሆነናል። እዛ ላይ በጣም አጫጭር ጠቃሚ ቪዲዮችን ስለምለቅ ተጠቃሚ መሆን ትችላላችሁ። ቲክቶክ ላይ ጸግሽ 27 ብላችሁ ሰርች ማድረግ አለም እዚህ ዲስክሪፕሽን ቦክስ ላይ ሊንኩ ስላለ እዛ ገብታችሁ በቀላሉ መቀላቀል ትችላላችሁ። የዛሬ ቪዲዮአችን ይመስላል። ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምመለስ ደግሞ መልካም ቆይታ